ይህ መልእክት ኢትዮጵያ ለሚኖሩ ሰዎች አረብ ሀገር ያሉ ሰዎችን የማይጠየቅ 4 ነውርና አስቀያሚ ጥያቄዎች። አንደኛ አዲስ የመጡ ወንዶችን በየቀኑ እየደወልክ ስራ አገኘ አላገኘም ስራ ገባ አልገባህም እያላችሁ የምትወተውቱ ሰዎች ትጠነቀቃለህ፣ አፈን ትዘጋለህ። በጣም የተጠላ ጥያቄ ከስድብ አይተናነስም። ሁለተኛ ሴት እህቶቻችንን ብር ቆጥቡ እያላችሁ ብር ላኩ የምትሉ ሰዎች ብር ላኩ ብር ቆጥቡ አይምታታባችሁ። ከየት አምጥተን የምቆጥቡ በየወሩ ላኪ እያልክ ከየት አምጥተን የምቆጥቡ? ስለዚህ ወይ ቆጥብ የሚለው ማቆም አለብህ ወይ ላኪ የሚለው ማቆም አለብህ። ትጠነቀቃለህ። ሶስተኛ ያገኘውን ስራ አትምረጥ፣ የነበርክበትን ታውቃለህ የምትሉ ሰዎች ማለት ቀላል ይመርጣል። የመጣው ኮዝህ የተሻለ ህይወት ፍለጋ እንጂ የማይችለውን ሰርቶ ለመሞት ወይ አካል ጉዳተኛ ለመሆን አይደለም። ስለዚህ አንተን አምጥተን አንዱ ስራ ዲንቅር እስከምናደርግ አንተን ትዘጋለህ። አራተኛ ያንቺ ጓደኞች ብዙ ነገር አላችሁ፣ አንቺ ከርሽ ይሄን ያህል አመትሽ፣ ስለዚህ ምንም የለሽ የምትሉ ሰዎች ማለት ሙጭ አርገህ በልተህ ልብ ያረግ ጋጥ ተከረካ በኋላ ቆረቆንጆ ከቀረበ ቆጥብ የምትለው ከየት አምጥታ ነው ወይስ ከምን አምጥታ ነው የሚኖራል? ስለዚህ ልትጠነቀቁ ይገባል። በሰሞራ ላይ አትረማመዱ። ተናግሬያለሁ እንዴ ይደገም